ጤናስትልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች ሰበር መረጃው ቀጥሏል። እስራኤልና አሜሪካ ለወራት ሲዘጋጁበት የነበረውን ጥቃት በኢራን ላይ ከከፈቱ በኋላ ኢራን ራሷን ለመከላከል ጥረት ከማድረግም በተጨማሪ ወደ ቀጠናው ሀገራት ከባድ የሚሳኤል ተኩስ እያደረገች ነው። በባህሬን፣ በኳታር፣ በአቡዳቢ ከፍተኛ ፍንዳታዎች እየተሰሙ ይገኛሉ። ውጥረቱ በከፍተኛ ሁኔታ ይሏል። ይህንን ጉዳይ አስመልክቶ አሁን የተሰጡ መረጃዎችን ከየሀገራቱ የወጡ መረጃዎችን በዝርዝር የማስደምጣችሁ ይሆናል። ሰበር መረጃውን አብረን እንከታተለው። በቅድሚያም የተሰጋው የመካከለኛው ምስራቅ ጦርነት ዛሬ ረፋዱን ከተጀመረ በኋላ መካከለኛው ምስራቅ ከፍተኛ ትርምስ ውስጥ ይገኛል። እስራኤልና አሜሪካ በኢራን ላይ የከፈቱት ከባድ ጥቃት ተከትሎም ቀጠናው ወደ ትርምስ እንዳያሰጋ በከፍተኛ ሁኔታ እየተሰጋ ሲሆን የኢራን መገናኛ ብዙሃን እንደሚሉት አሜሪካና እስራኤል በጥምረት በኢራን ላይ የከፈቱት ጥቃት በዋና ከተማዋ ላይ ያነጣጠረ ብቻ ሳይሆን በሌሎች 5 ከተሞችም ላይ ኢላማ የተደረገ ጥቃት ነው። በኢራን የተለያዩ አካባቢዎች በከፍተኛ ፍንዳታ እየተናወጡ መሆኑ ተዘግቧል። እስራኤልና ኢራን የአየር ክልላቸውን ለየትኛውም አይነት የአውሮፕላን በረራ ሙሉ በሙሉ